ለየት ያለ ነገር ለመስራት የምትፈልጉት ነገር የለም። ቅቤ ነው። የቅቤ ፋት ብቻውን ቫይታሚን ኤ ካፕሱሉን ኦኬ፣ ቫይታሚኑን ቆርጬ ይበቃል። ሚክስ አድርገዋለሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተመልሰን መጥተናል። የዛሬ ቪዲዮአችን የሚሆነው ደግሞ ያው እንደተለመደው ምን ለፀጉራችን እንጠቀም። የሚገርማችሁ ነገር ይሄን ቪዲዮ ልሰራ ስል ማለት ነው ምን አይነት ትሪትመንት ልጠቀም ብዬ ሰርች እያደረኩኝ ነበረ። ከዛ የህንዶችን ትሪትመንት ነበረ ማድረግ የፈለኩት ማለት ነው። ከዛ ሰርች ማድረግ ጀመርኩ። በጣም በቃ ለየት ያለ ነገር ለመስራት የምትፈልጉት ነገር የለም። የጋን ነው የሚባለው GHE እና የዚህን ይሄ እንትን ነው ቅቤ ነው። የቅቤ ፋት ብቻውን ተሰብስበው ማለት ነው። እዛ ሜክ ሴንስ። የቅቤ ፋቱ ብቻውን አሁን እዚህ ውስጥ ያለው ፋት ነው፣ ኃይለኛ ቅባት ነው ያለው ማለት ነው። እሱ ህንዶች ይህንን ይበሉታል። ሱፐር ስቶር ነው ያገኘሁት፣ የህንድ ሱቅም ሳይሆን ሱፐር ስቶር አለ። ህንዶች ይህን ይበሉታል። እንደ ምግብ እንደ መስሪያ ይደረጋል እና አቅልጠው ደግሞ ፀጉራችሁ ይቀቡታል። አይገርምላችሁ? እና በጣም ገርሞኝ ዋው ብዬ ስፈልግ አለ፣ እውነትም አለ። እና ዛሬ የምሰራላችሁ ይሄንን እንድንቀባ ይሄንን እንድትቀቡ ኦን ቶፕ ኦፍ ዳት ደግሞ ስለ ቫይታሚን ኢ ሰምታችኋል። ያው ብዙ ጊዜ ሻምፖ ኮንዲሽነሮች ሲዘጋጁ ከቫይታሚን ኢ ያለው ሻምፖ እና ኮንዲሽነር በጣም ብዙ ጊዜ ይዘጋጃል። እና ቫይታሚን ኢ ካፕሱሉን አመጣሁኝ ማለት ነው። ሶ እነዚህ ለፀጉር ምን ይጠቅማሉ? ፀጉራችን ይሄ የፀጉራችን ቅል ጤነኛ እንዲሆን ፀጉራችን ቅሉ ይሄ ውስጠኛው ቅል ማለት ነው ጤነኛ ሲሆን አዲስ የሚያድግ ፀጉር ምናምን እንትን አያደርገውም፣ ሳይቸገር በደንብ እንዲያድግ ያደርገዋል ማለት ነው። ቅሉን ስለሚጠቅመው ዲያደር ቲንግ ደግሞ ምንድነው ሞይስቸር እንዲሆን ያደርገዋል። ድርቀት በጣም የሚያስቸግራችሁ ሰዎች ቫይታሚን። ሌላው ደግሞ ለፊታችሁ በጣም ነው የሚጠቅመው። አሁን ይሄንን ለፀጉሬና ለፊቴ አርጌ እጠቀማለሁ ማለት ነው። እኔ ለእናንተ ማሉ ነው የለም ትላላችሁ። በእውነት ምን ልስራ ምናምን ብላችሁ ስታስቡ እንትን ቪዲዮ መስራት በጣም ኢዚ አይደለም ጋይስ። ዩቲዩብ መስራት ኢዚ አይደለም በእውነት በጣም ዴዲኬትድ መሆን አለባችሁ ምናምን ነገር እና እኔ ደግሞ እንደዛ አይደለም። የሆነ በቃ ቲክታክ ላይ የለመድኩት አጭር ቪዲዮ ሰርታችሁ በቃ መሄድ ነው። እዚህ የለም እንደዚህ ኤዲቲንግ አለ ምናምን አለ። እናንተ ትወዱታላችሁ ወይ አትወዱትም አለ። ስንት ተአምር አለ በእውነት። እኔ አሁን ይሄን ቪዲዮ እየሰራሁ ማይክሮፎኑ ይስራ ስንት እንደሞከርኩት። ኤኒዌይ ፀጉሬ ይሄን ነው የሚመስለው። ፀጉሬን ነግሬያቸዋለሁ ከዚህ በፊት በእርጥቡ ፀጉሬን አላበጥረውም። አሁን ይሄ ፀጉር 15 ቀን ነው ካስክ ገብቶ 15 ቀን ሞልቷል፣ ተያይዟል እንደምታዩት። አሁን ይሄንን ናተበጠር ብሎ በዚህ በደረቁ ተሰባብሮ ይሄዳል። ሶ እቺን ነገር ለማስወገድ ሁሌም እንደምንለው ከዚህ በፊት ሮዝመሪ ኦይል አዘጋጅቼላችኋለሁ አልቆ እኔና ማዘር ተጠቅመን ይሄ ሌላ ሮዝመሪ ኦይል ያዘጋጀሁት ነው። እቺን መጀመሪያ ቆዳዬን አርሰዋለሁ፣ ከዛ ፀጉሩን አርሰዋለሁ። እንደዛ ያለ ፕሮሰስ ነው። ኦኬ እና ዩቲዩብ መስራት ቀላል አይደለም ጋይስ። እግዚአብሔር ምስክሬ ነው። ዩቲዩብ በቃ እንዲህ አዛ ነው የሚያደርገው። በቃ አዛ በእውነት ወይ እኔ ደግሞ ምን ለምጃለሁ በሉ። ዩቲዩብ ስሰራ ማነው ቲክታክ ስሰራ በአንዴው በሺዎች ነው የሚታይልኝ። የሆነ ቪዲዮ ልስራ የሆነ ልቀልድ ምናምን እዚህ 3 ሰው 4 ሰው ይለኛል። ዋት ይሄው ለለፍቼ ቲክታክ ላይ እኮ አትለፉ። ሳትለፉ በጣም ብዙ ሰው የሆነ ለፍልፋችሁ ምናምን 10,000 ሰው ምናምን 1,000 ሰው ምናምን 500 ምናምን ኖርማል ነው ታገኛላችሁ።
እዚህ ላይስ የለም። 3 ሰው 4 ሰው በቃ ትልቁ እስካሁን ሰርቼ የታየልኝ የተባለ 280 ነው። 200 ምናምን የአንድ ከዚህ በፊት የኮኮናት ምናምን ያዘጋጀሁት ቪዲዮ እንትን የለም ቅባት ነገር የለም የፀጉር ትሪትመንት እሱን የታየልኝ እና አታዩም። ባይዘወይ ዩቲዩብ በጣም ሰለቻችኋል መሰለኝ። ሰውም እዛ ላይ የለም። ኦብቪየስሊ የታወቀ ነው፣ ግን ከባድ ነው ጋይስ፣ በሆነ በጣም ከባድ ነው። ፀጉራችሁን ደግሞ እንደዚህ ሳታረጥቡ እንዳታበጥሩ። ሁሌም እንደምነግራችሁ ፀጉራችሁ ሳይረጥብ ሳታረጥቡት ሞይስት ሳይሆን ይሄ ከሌላችሁ ውሃ እውነቴን ነው የምላችሁ ውሃ ውስጥ ነክራችሁት ነው እንጂ ማበጠር በባዶ አበጠራችሁት ማለት በቃ ተያይዛችሁ ገደል መግባት ማለት ነው። በቃ ፀጉራችሁን የማትፈልጉት ከሆነ ነው እንደዛ የምታደርጉትና ሌላው በጣም የገረመኝ ነው ሳልነግራችሁ የዚህ ነገር በጣም የገረመኝ ዋት አልኩኝ። ይሄ ነገር አለ ታጣጣቀም ትንሽ አሁን ላይ ሰርች ሳደርግ ያየሁት ነው እና ስትበሉት ለፀጉራችሁ በጣም ጤነኝነት ነው አሉ። ኢቭን ስትበሉት አሁን እንቁላል ምናምን ስትሰሩ ኢንስቴድ ኦፍ ዘይት ከመጠቀም እንደዚህ አይነት ነገሮችን ስትጠቀሙ ውስጣችሁ ገብቶ በጣም ሰርች አድርጉ ጉግል ላይ በእውነት በጣም የሚገርም ቤኔፊት አለው ለፀጉራችን እና ደግሞ ስብ ነው። ባይ ዘ ዌይ ቤታችሁ ይሄ በዊፒንግ ክሬም የምትሰሩት ቂቤ እሱ ሌላ ታሪክ ነው እውነት ለመናገር። አገር ቤት ተንጦ ይሰራል አይደል? አገር ቤት እኮ ወተቱ ተንጦ ነው ቅቤ የሚወጣው። ዊፒንግ ክሬም እኮ ኦልሬዲ ቅቤ ወጥቶለታል፣ ኦልሬዲ እንደዚህ ወጥቶለታል። ከስንት ነገር ሆኖ ነው ዊፒንግ ክሬም የሆነው። ሌላ ነገር ሌላ ፕሮሰስ። እናንተ እሱን ደግሞ ድጋሚ ውሃውንና እቺ ወተቷን ነው የምትለዩት እንጂ ስለመታ ነው አይ ዶንት ቲንክ ቅቤ ያለው ምንም እሱ ተቀብቼ አንድ ቀን እንትን አንደኛ ይቀልጣል፣ ሁለተኛ በቃ ቆዳችሁ የተቀባይ መስል በቃ ምንድነው ወይስ ነው ታደርጉት። እግዚአብሔር አክቹዋል ቂቤ ለምግብነት የምንጠቀመው የለም እሱን ተቀቡ ካጣችሁ፣ ካልሆነ ደግሞ እቺ ይሄ ለምግብም ይሆናል ለፀጉርም ይሆናል እና እሱን ቼክ ፀጉር ያልደርሳል። እና ምን ትላላችሁ ዩቲዩብ ሰሪዎች? ዩቲዩብ ግን ግላሽ ነው ያን ከሰው እኩል የምታደርገን ሆኖ ነው የሚያስቀኝ ደስ የሚለኝ ቢኖረኝ ብዬ የማስበው የሆነ አንድ 10-15 ሺህ ፎሎወር ኖሮኝ እናንተ ማታደርጉት የለም እዛ ታደርሱኛላችሁ ብዬ ተስፋ ማድረገው።
ካሳነስኳት መሰለኝ እቺ ነገር ይበቃኛል። በጣም ይሄ ስለሆነ ሽታ የለውም። እንደ ቂቤ እንኳን አይሸትም። ፍርፍር ይላል። የምግብ ነገር ስለሆነ እንትን የለውም፣ ሳይድ ኢፌክት የለውም። ለምግብነት የተዘጋጀ ነገር ስለሆነ ብትሞክሩት ምንም ማለት አይደለም። ይሄ ሆዳችሁ ውስጥ የሚገባ ነገር ነው፣ ግን በጣም ሀይ የሆነ ቅባትነት አለው። በጣም ጭምቅ ስታርጉት እኮ ይጨመቃል ቅባትነቱ። ግን እንትን አይደለም፣ ፍርፍር ማቅለጥ ነበረብኝ። አቅልጬው ልምጣ እንዴ? ቆይ አቅልጬው ልምጣ ጋይስ። ኦኬ ጋይስ አያችሁ፣ ትንሽ ቀንሼዋለሁኝ። ቅባትነቱን ብቻ እዩት፣ ላሳያችሁ። እዩት ቅባቱን፣ የሚወጣውን ቅባት አይገርምም? በጣም ልዩ ነው። ትንሽ ደግሞ አፕግሬድ ለማድረግ ቫይታሚኑን ቆርጬ እዚህ ጨምቀዋለሁ። ቆይ ላሳያችሁ። ወይ እስከቀባው እንዴት እንደሸኮልኩኝ አትጠይቁ። እቺን እዚህ ጋር ይወጣ እንድታዩት ነው፣ ከዚህኛው ላይ ማለት ነው። ትንሽ ናቸው፣ ስለዚህ ትንሽ ጨመር እናደርግበታለን። ብዙ እንትን አይደለም። በደንብ አድርጌ አዋህደዋለሁ። ቫይታሚን ኢ ብዙ ጊዜ ድሮ የምጠቀማለሁ። እኛው እንደዚህ ካፕሱሉን ገዛና ስፔሻሊ ለቆዳዬ ለፊቴ፣ እዚህ ሀገር ያው ታውቁት የለ ደረቅ ነው በጣም ስለሚደርቅ በኋላ ፊታችሁን አንዴ ካመለጣችሁ በኋላ ለማስተካከል በጣም ከባድ ነው። ፀጉርም ልክ እንደዛው ነው። አንዴ ካመለጠ እዚህ ሀገር ለመመለስ በጣም ከባድ ነው በጣም እና ብዙ ነገራችሁ ሳይበላሽ ከወዲሁ ማስተካከል። እንደመጣን የነበርነው ፀጉር አይደለም አሁን ያለን። ስፔሻሊ ፀጉራችን ተበላሽቷል እውነት ለመናገር። እቺን ጭምቅ ታረጉበትና የተረፈውን ቲንክ ይበቃዋል ሚክስ አድርገዋለሁ። ኦኬ ጋይስ እንትን ብዬው መጣሁ፣ አቅልጬው መጣሁ። ግን አሁን ችግሩ ምንድነው? ለመቀባት አይመችም ሲቀልጥ። ይሄ ማበጠሪያ የሚመስለው እንደ ኩባያ ነገር ነውና ማበጠሪያ የሚመስለው የለም የቅባት ለመቀባት እሱ ያስፈልገኝ ነበር፣ ግን አሁን የለኝም። ሶ ትኩስ ነው ደግሞ። ባይ ዘ ዌይ ምን እንዳደረኩት ታውቃላችሁ? ምን ነገር ለማቅለጥ ስትፈልጉ ኢንስቴድ ኦፍ ዳይሬክት ሂት ከምታደርጉት ከስር የፈላ ውሃ አደረኩኝና ከፈላ ውሃ ላይ ነው ያልኩት። ጣጣሽን አታብዣት እንዳትሉኝ፣ ግን ለጠቅላላ እውቀታችሁ እንደዛ አድርጉ። ወይኔ ደስ ሲል፣ ወይኔ ሄደ እፍ ሙቅ ነው። ወይ አንጀቴ ቅቤ ሲጠጣ ታወቀኝ፣ እኔ ራሴ ተሰማኝ። ቴሌፎኑ የጠፋ መስሎኝ። እንኳንም ማቀለጥ ነው። አያችሁ፣ ይሄ እየቀለጠ ነበር፣ ጭንቅላቴ ግሏል ማለት ነው። ግን ጠባጠባል። ግን ደስ ይላል። ወይ
በዛውም ማሳጅ እያደረኩት ነው። አጋጣሚ ተጠቅሞ ጭንቅላቴ ማሳጅ እያደረገ ነው። ከፊት ለፊት መስታወት አለሽ። እሱን ነው እንደምታየው ብላችሁ እንዳትጨነቁ። ሄደ ድምፁ ይሰማችኋል? ጨፍን ያለው ይላል። ለዩቲዩብ ብዬ ማለት ነው። ዩቲዩብ ለመስራት ብዬ ነው የሁላ ትሪትመንት ማድረገው። ብታዩ ከሆነ ሰዓት በኋላ ሌዚ ሆኛለሁ ለጸጉር ያለኝ ነገር። ድሮ ጎበዝ ነበርኩኝ። አሁን ግን ይሄ ዩቲዩብ መጀመሩ እኔንም እንትን አደረገኝ እንድሰራ ምናምን ስለሚያደርገኝ በዛውም ራሴን ትሪት አድርገዋለሁ ማለት ነው። ገብታችሁ በአንድ ወፍ በአንድ እንትን ሁለት ወፍ ይባላል። በአንድ ድንጋይ ሁለት ወፍ። ሲያርገን አንድ 30-40 ደቂቃ ወይኔ ቅባቱ ብታዩት ጫፍን ያለው ዋይ ያስታውቀኛል። ፀጉሬ ቀለም ምናምን ስላለው የኔ ፀጉር እንደዚህ ትሪት ካልተደረገ በቃ መላጣ ሆኜ ነው የምቀርላችሁ። ዋይ እግዚአብሔር በጣም ደስ የሚለው ልክ ቅቤ ስትቀባው ያለው ስሜት የለም እንደዛ ነው የሚሰማችሁ። እንደዚህ አድርገን ድፍን እናደርገዋለን። ከዛ ፊቴን ትንሽ ውሃ ራስ አረገውና ቫይታሚኗን ፊታችሁን ቆዳችሁን
ከአሁኑ ተንከባከቡ። እሺ ጋይስ፣ ከረፈደ በኋላ እና ተመለስ ብትሉት አይመለስ። እንዴት ለስላሳ እንደሆነ Through the big days and the quiet times, we laughed, we felt, we crossed some lines.